አረ ጋይስ ኔዘርላንድ ምን አይነት ናሽናል ቲም ነው እንዴ? ስዊድንን 5-1 በሆነ ሰፊ ውጤት በማሸነፍ የግሩፕ ኤፍ በ4 ነጥብ መሪ መሆን ችላለች። ምን አይነት ጎሎችን ያስመለከተችን ይሄ ናሽናል ቲም ማለት ነው። ሮናልድ ኮማን መጠቀም የሚችል ከሆነ የሚገርም ስኳድ እንዳለው ዛሬ በደንብ ታዝበናል ማለት ይቻላል። በጣም ጥሩ ስኳድ ዴብዝ አላቸው። በዚህ ጨዋታ ላይም እንግዲህ ያገኛቸውን የግብ ዕድሎች በመጠቀሙ ረገድና ካልታሰቡ አንጎሎች ጎል በማስቆጠሩ ረገድ ኔዘርላንዶች በጣም የተሻሉ ነበሩ። በሙከራ ረገድ ስዊድን የተሻለች ነበረች። በኦን ታርጌትም በአንድ ኦን ታርጌት የተሻለች ነበረች፣ ግን ክሊኒካል አልነበረችም ባገኘቻቸው ዕድሎች ምክንያት ማለት ነው። ታዲያም እንግዲህ ብሮቢ የሰንደርላንድ ጉልበተኛ አጥቂ 5ኛውና 17ኛው ደቂቃ ላይ በዚህ ጨዋታ ላይ ኔዘርላንድ ቀዳሚ አድርጎ 2-0 እየመራች የመጀመሪያው አጋማሽ ተጠናቆ ነበር። ከመጀመሪያው አጋማሽ በኋላ እንግዲህ በሁለተኛው አጋማሽ ኮዲ ጋክፖ የሊቨርፑሉ ተጫዋች 47ኛውና 54ኛው ደቂቃ ላይ ሁለት ጎሎችን አከታትሎ አስቆጥሮ ኔዘርላንድ 4-0 እንዲመራ ማድረግ ቻለ። ነገር ግን ኤሊያንጋ እንግዲህ 59ኛው ደቂቃ ላይ ለስዊድን ጎል በማስቆጠር 4-1 ማድረግ ችሎ ነበር። የመመለስ ኢነርጂም ለማሳየት ሞክሮ ነበር። ነገር ግን በድጋሚ ተቀይሮ የገባው ሰመርቪሌ 89ኛው ደቂቃ ላይ ሌላ ቆንጆ ጎል አክሎ ኔዘርላንድ የነን ጨዋታ 5-1 በሆነ ሰፊ ውጤት ማሸነፍ ችላለች። ያው ስዊድን 3 ነጥብ አላት። አሁንም ቢሆን ቢያንስ በምርጥ ሶስተኛ እንኳን ማለፏን ማረጋገጥ ትችላለች። ሁለተኛ ባትሆን እንኳን ማለት ነው። ሁለተኛ የመሆንም እድል አላት። ግን በጣም በቃ ዛሬ ያገኘቻቸውን እድሎች በመጠቀሙ ረገድ ደካማ ነበረች። ኔዘርላንድ ደግሞ በጣም ጥሩ ክሊኒካል የሆኑ አጋጣሚዎችን በመጠቀም እንግዲህ የተሻለችው ናሽናል ቲም ነበረች። የሚገባትን እድል አግኝታለች ብዬ አስባለሁ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። መጣችላችሁ ደግሞ እቺ ስዊድን የሚሏት ሀገር ሁለት ተጫዋች ይዛ መከራው አምትበል አይ ሚን ሶስት ይላንጋል። ሶስት ተጫዋች ይዛ መከራው አምትበል ከኋላ ክፍት ከፊት እንዴ የሆነ ምን ልበላችሁ በቃ ኧረ በስመ አብ። እኔ አሰላለፍ ራሱ ሲወጣ ለምን ተከላካይ እንደሚለው አላውቅም እንዴ። ግን ሆረር ከፊት ሆረር እኔ ለአንድ ለቤከርሽ በየርሜን ዛሬ እንዲ እረራሽ ጉዳይ ሲያንሳችሁ ነው። ምን አባታችሁ እዚህ ወደ ጀርመን እንቀጥላለን። መተናል ብዙዎቻችሁ ዛሬ ኔዘርላንድ ቡድን ላይ ሲያሸበርቅ ያያችሁት ሰመርቪልን ማለት ነው። ማንቸስተር ዩናይትድ ወይም በቅጽል ስሟ ትርፌ ትወስደዋለች ታስፈርመዋለች ብላችሁ እየጠበቃችሁ ነው። ከዌስታም ገብታችኋል። ግን አትሳሳት፣ አትድከሙ። ምሪኝ ነው ማለት ምክንያቱም የኛው አርሰናል ኢንዳይሬክት በሆነ መንገድ ከዚህ ልጅ ጋር ግንኙነት እንዳለው ስንቶቻችሁ ነው የምታውቁት? አታውቁም። አየህ እኔ ራሱ አትንገር ብለው የነገሩኝን ነገር ነው አሁን መጥቼ እዚህ ጋር የምነግራችሁ። ይሄ ልጅ ማለት ነው ከአርሰናል ጋር ንክኪ ያለው እመኑኝ ነው የምላችሁ። እንደው ሰርፕራይዝ ከሆኑ ፊርማዎች መካከል እንግዲህ ሰመርቪል ሊሆን ይችላል። ጠርጠር ኋላ እንዳትመነጠር። እኔ በጣም ብዙ የትርፌ ደጋፊዎች እንካብር አሁን ነው እንዳስፈርመው ምናምን ሲሉ አየሁ። ገብቷል። ስም አልጠራም ምን አቡዬ ነው እነሱ ስም አልጠራም። ገብቷል አይደለም? እነሱ አሁን ሲዝቱ አየሁኝ። ገብቷል። እናስፈርመዋለን ምን አትንቆሻቆሹ። እኛ በሲክስ ስራችንን እየሰራ ነው። ገብቷል። ቆንጆ ማሊያው ራሱ አልሄደበትም፣ ሄዶበታል። በቃ ይሄ ልጅ ለትርፍ የሚሆን አይደለም። በቃ እኛ ቤት መጥቶ ነው። ገብቷል አይደል? ልከክ ከሚለው እኛ ቤት ነው የሚመጣው። እሱ ልንገራችሁ ብዬ ነው። ሌላ ነገር የለም። አንዳንዱ ሲዝቱ ስላየሁ ይመቻችሁ። በተረፈው ፒስ። ስዊድን ሁለት አውሬ አጥቂ ይዛ ነበር። ደግሞ አውሬ አጥቂ አንደኛው በስመ አብ አውሬው የሚገርም ጨዋታ ተመልክተናል። ኔዘርላንድ ከስዊድን 5-1 በስመ አብ። ደምፍሪስ እንግዲህ ወርልድ ክላስ መሆኑን ያሳየበት 2 አሲስት ማድረግ ችሏል ማለት ነው። ጋክፖም እንግዲህ የሚነሳበትን ጥያቄ እንግዲህ ዛሬ 2 ጎልና 1 አሲስት በማድረግ ተቾቹን የተወሰነ ዝም አስብሏል። ግን እኔ ላውራ የመጣሁትን ተቀይሮ ስለገባው የዌስትሃሙ ሰመርቪል ነው። ምን አይነት ፐርፎርማንስን ያሳየው። እኔ በቃ ውስጤ ዝም ብሎ አስፈርሙልኝ ነው ሲል ነበር። በቃ በጣም ነው የሚችለው። እኔ በጣም ነው የተመቸኝ ማለት ነው። በየዓለም ዋንጫው የሆነ ክስተት የሆነ ተጫዋች ትመለከታላችሁ። እንግዲህ የዘንድሮ ዓለም ዋንጫ ላይ በደንብ ራሱ የሚያሳየው ተጫዋች እንግዲህ እሱም አንደኛው ይሆናል ብዬ ተስፋ አረጋለሁ ማለት ነው። በጣም ነው የሚችለው። ይህም ተጫዋች 1 ጎልና 1 አሲስት እንግዲህ ተቀይሮ ገብቶ ማድረግ ይችላል። የዌስትሃም ንብረት ነው። 24 ዓመቱ ነው። ያውቃል ብዙ ሰው። ለማንኛውም ሌሊቱን እንግዲህ ጃፓንና ቱኒዚያ ይጫወታሉ ማለት ነው። ጃፓን ማሸነፏ የሚቀር አይመስለኝም። ኤኒዌይስ ይሄ ምድብ እንደቀልድ ማለት ነው። አሁን ኔዘርላንድ 4 ነጥብ አላት፣ ስዊድን 3 ነጥብ አላት፣ ጃፓን 1 ነጥብ ነው ያላት። ቱኒዚያ የምታሸንፍ ከሆነ 4 ነጥብ ትሆናለች። ጭፍጭፍ ሊሆን ነው ማለት ነው የምድብ ባጭሩ። ያው ቀጣይ ስዊድን ከጃፓን በጣም ኃይለኛ ጭፍጭፍ ጌም ሊሆን ነው ማለት ነው።
ኔዘርላንድ ኦልሞስት አረጋግጣለች። አይ ቲንክ 4 ነጥብ በቂዋ ነው ለማለፍ። ይመቻል። አይ ግራም ፖተር ታስለጠለጣችኋል አይደል? በቃ አይዛቅንና ቪክተር ዮኬሬሽን የያዘችው ስዊድን 4 ተዘገንናለ ማርዬ። ፕሪሚየር ሊግ ይመስላል ጨዋታው። አብዛኛው ብዙ የፕሪሚየር ሊግ ተጫዋቾች እነ አያሪ እነ ኢላንጋር እነ ቪክተር ዮኬሬሽን እና አይዛቅን የያዘችው ስዊድን ማንዬ በደጆቹ ተለጠለጠች። ወይኔ እኔማ የሆነ ሰዓት ሰማያዊ ለብሶ የለ ስዊዘር እንትኖች መሰሉ ቼልሲ በግራም ፖተር ሰዓት እራሱን ነው መሰለኝ። ማን እኔ ምን እንዴት ነው የቀጠራችሁት? ግራም ፖተር ምንድነው በመሸነፍ ሪካርዱ ነው አሁን? ኧረ እኔ አጀማመሩ ፒስ ነበር እኮ ገባ። ጥሩ ቲም ነበር መጀመሪያ ምናምን ላይ ግራም ፖተር ኧረ ጭዌ ነው የምልህ። በስመ አብ 5-1 ጊዮኬሬሽ እና ይሳቅን ቀጧቸው ነው የምልህ። እነ ጋክፖ እነ ብሮቢ የሊቨርፑል የሰንደርላንድ ተጫዋች ኧረ አጥቂ ብሮቢ አርሰናል ላይ ያገባው የአርሰናል ደጋፊዎች ያስታውስታል። ከሰንደርላንድ ባለቀ ሰዓት እንደዛ ተጋፍቶ እንዲህ ሳይድ ኪክ ነገር ያገባባችሁ ማለት ነው። እንዴት ነው ቦታ እያያዝ የሚችለው? በነገራችን ላይ አርሰናሎች የእናንተ ማጥቂ በጣም ነው የሚችለው። ጊዮኬሬሽ ለአርሰናል ሲሆን ነው እንጂ እግዚአብሔርን ዛሬ አስደመመኝ። የሆነ ኳስ ክሮስ በግራ እግሩ ደቅን ያደረገለት እዚህ ጋር አያሪ ለሚባል ያ ልጅ ፈጀው እንጂ ኳሱ። ይቺ ልጅ ኧረ ሲቲ ያምጣልን በእናትህ። ራይት ዊንግም ሌፍት ዊንግም ትችላለች። ዶኩ ካዛ ግን ይቺ እናረጋታል። አለበለዚያ ደግሞ በዛ ጋር ሳቪኒዮን የምትሸጡ ከሆነ ሰመርቪል ኧረ በለው። ባለፈው የሚገርም ጎል በግራ እግሩ ጠቅልሎ አገባ። ዛሬ ደግሞ በቀኝ እግሩ በጣም የሚችል። ከዚህ ምድብ ያው ኔዘርላንድ እና ስዊድን ያልፋሉ ብዬ አስባለሁ። በእርግጥ ቀጣይ ጨዋታ ነው የሚወስነው። ስዊድን ከጃፓን ይኖራታል። እሱን ያሸነፈ ያልፋል ማለት ነው። ጉደኛ የሆነ ተጫዋች ቢኖር ኮዲ ጋክፖ ነው። የአራዳ ልጆች ማለት ነው። ለኔዘርላንድ ማለት ነው ሜሲ ነው በለው። የአራዳ ልጅ እንደ ጉድ ነው ጎል የሚያስቆጥረው የሚያቀብለው። ምን አለፋ ሜዳ ውስጥ ዋናው ተጽዕኖ ፈጣሪ እሱ ነው። ሊቨርፑል ቤት ሲሆን ያንኮራፋል። የአራዳ ልጆች ማለት ነው። ምን አለፋችሁ ኔዘርላንድ ስዊድንን ማለት ነው 5-1 በሆነ ሰፊ ውጤት ማሸነፍ ችላለች ማለት ነው። ወይኔ ላንጋ ቫንዴቪል የሰራውን ስራ ግድያ በለው። ኧረ ሎጬ ያበለው አበላል አይደለም ጎብዬ መከረውን ያበለው ነው መላችሁ ማለት ነው። ለማንኛውም እያሳሰቁ አለቁ ኔዘርላንዶች ማለት ነው። በሚገርም ሁኔታ ወደፊት እየመጡ ነው የሚገኙት ማለት ነው። 5-1 በጣም ሰፊ ውጤት ነው። ስዊድን ከባድ ቡድን ነች፣ ቢሆንም በጣም አቅልላታለች ማለት ነው። የአራዳ ልጆች ማለት ነው። እስቲ ሀሳብ አስተያየት ስጡበት። ሼር ኮፕሊንክ አይረሳ። ይመቻችሁ። ለስዊድን ግን ፊልም ማድረግ አለብን። በእውነት ነው የምላችሁ። መጥፎ ተጫውተው ራሱ አይደለም፣ ግን ኔዘርላንዶች ማለት ነው በሄዱ ቁጥር አታካቸው ላይ በጣም ዲሳይሲቭ ከመሆናቸው የተነሳ ትንሽ ሙከራ ሲሞክሩ የምታያቸው ግን ይገባል። የሄደው ኳስ የሚገባን ይመስላቸው የሆነ ሰዓት እንዶ በስማ ስቲቭ ቡኩ ብራያን ብሮቢ 2 አግብቶ ነበረ። ከዛ ውጭ ጋክፖ 2 ነበረው። ሰመርቪል ነበረ 2 አሲስት ከደንዝል ደምፍሪስ 30 ዓመቱ ነው እያለ ሲወራ ነበር። ገና ያሳያል አልኩህ እኮ የኛ የሪያል ማድሪድ ተጫዋችማ ሁሉም የተጫወተ ነው በስርዓት በየቦታው ብቻ። ብራያን ብሮቢ እንዳያችሁት እነ ዲጃኒ ራይንደርስም ከማንቸስተር ሲቲ በጣም ጸዴ ነበር። ፍራንኪ ዲዮንግ ምናምን አሪፍ ተመልክተናል። ግራቨንበርች ስለ ዓለም ዋንጫው ምንም ነገር የሚያመልጣችሁ ከመሰራችሁ በተለያዩ ምክንያቶች እዚህ እኔ ያለሁላችሁ እያንዳንዱ ጨዋታ አመጣላችኋለሁ። እንዳያመልጣችሁ አዲስ ከሆነ ስፓርት መጫ እና የረሳሳችሁ ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ ይደረግ። የጨዋታው ምርጥ ተጫዋች እስቲ ኮሜንት ላይ ያስቀምጣችሁ በታሳይ ደስ ይለኛል። ደምፍሪስ፣ ብሮቢ እና ይገስ ጋክፖ ናቸው። ከሶስቱ መምረጥ ነው እንግዲህ እናንተ እንደ ፍላጎታችሁ ነው። ጋክፖ ያው ፕሮባብሊ ማን ኦፍ ዘ ማች ይወስዳል ብዬ አስባለሁ። ግን ደምፍሪስ እና ብሮቢ ራሱ አሪፍ እንቅስቃሴ ነበር ያሳዩት በቦታቸው ማለት ነው። ኔዘርላንድ አታኩ ዛሬ ዲሳይሲቭ ጋይስ ደስ ሲሉ አንድ ቻንስ ጋክፖ ራሱ ስለውት የገደልከኝን ላሳየን ይቆይ ደምችል አይነት ቫይብስ 2 ጎል 1 አሲስት ብሮቢ 2 አስቡት። ሰመርቪል 1 ጎል 1 አሲስት ታይሮ ገብቶ ሰከንድ ሃፍ ላይ የሚገርም ሱሪሽ ባይዘኒ 50 ሚሊዮን ፓውንድ ናም ሲባል በጣም አሪፍ ብዬ ነው ማስበው። አሁንም ቢሆን ካሉት ከዊንገር ማርኬት አንጻር ነው መመለከተውና ሰመርቪል በፊትም ሊድስ እያለ ይመቸኛል። ዌስትሃም ያለው ነገር ግሊምሱ ይታይ ነበር። ይሄ ልጅ ይታየኛል፣ የሆነ ነገር ይታየኛል ጋይስ ግድ የላችሁ ብቻ ዩናይትድም ካመጣው ማን ያምጣው የሆነ ነገር ይተኛል እዚህ ውስጥ ብቻ። ሌላው ነገር እንዳለ ሆኖ ያ የኔዘርላንድስ እንግዲህ 5-1 ስዊድን እንቀጥቅጠዋቸዋል። ቨርበርገን አሪፍ ጨዋታ ነበር ያሳለፈው። የተመታበትን ይመልሷል። አያሪ መተዋል፣ ጊዮከሬስም መተዋል። ኢዛክም እንግዲህ 1-2 ሞክሯል በአቅሙ። ያ ምንም ማድረግ አልቻሉም። ኤላንጋ ግቤች ያደረጉት ጥሩ ነበር። ኤላንጋ ከገባ ጀምሮ ኤሌክትሪክ ነበር በዛ በኩል በተለይ በቃ ጎሉንም ማግኘት የቻሉ እሱ በጣም ነፍስ ዘርቶ ስለነበረ ኢንዌይስ ግን ያ ጨዋታው ያናይል ያሳያል ብዬ አላስብም። ስኮሩ እና ጨዋታው የተለያየ ነገር ናቸው፣ ግን ይመቻቸው። ኔዘርላንዶች በጣም ዲሳይሲቭ ነበሩ። ምናልባትም የጀርመን ታክቲሻን ይሆናል የታየው። በጣም ዲሳይሲቭ ከመሆናቸው የተነሳ ግሩፓቸው ላይ እንግዲህ አንደኛ ላይ ተገኝተዋል። ከጃፓን ጋር ትንሽ ሼኪ ነበሩ ዲፌንስ ላይ፣ ነገር ግን ከሄድ ቱ ሄድ ነው እንደሚታየው። እንደምታውቁት ግሩፕ ስቴጅ ላይ እዚህ ላይ እንግዲህ ተቀይሯል ህጉ። እናም ከዛ በኋላ ግን ጎል ዲፈረንስ ነው። ሄድ ቱ ሄድ አቻ ሲሆኑ የወጡ ከጃፓን ጋር ጎል ዲፈረንስ የሚታየው። ጎል ዲፈረንስ ደግሞ 4 ነው። +4 ላይ ይገኛሉ። ቱኒዚያ ላይ ስንት ያገባል ጃፓን? እስቲ እናያለን። ያሸንፋል ነው የሚለው ያጠራጥራል። ቱኒዚያ በጣም
የምትናቅ ቡድን አለችም፣ ግን ጃፓን ያሸንፋሉ ብዬ ገምታለሁ። ከሱ ጨዋታ በኋላ የምንመለስበት ይሆናል ይህ ግሩፕ ማለት ነው። ብቻ ዓለም ዋንጫ ነገር እንዳያንጣችሁ ቅድም እንዳልኳችሁ ከሱ መጫና የረሳ ሀሳብ ኮሜንት ያስቀምጣችሁ። ኮፒ ሊንክ የሚደረግ ዛሬ ተመቻችሁ ተጫዋች ኮሜንት ማስቀመጥ እንዳይረሳ። ይመቻችሁ። ሊቨርፑል ስዊድንን ወስዶ ለጣጠፋስ ነው የምላችሁ። 4 ይሁን 5 የሊቨርፑል ተጫዋቾች ነበሩ ሜዳው ላይ። ሊቨርፑልን የማይ ነበር ዛሬ መሰለኝ። ብቻ ጋክፖ ዛሬ ሳት ነበር። ከፖርቹጋል ቀጥሮ የኔዘርላንድ ደጋፊ ነኝ እንዳለ ሊቨርፑል ነው የሞላው ማን